ፋሚሊ እንግዲህ አንዳንዴ ተከራይ ከግቢም ወጥቶ ይውድን ያሳልፋል። ሌላው ልብስ እያጠበ፣ ሌላው ደግሞ እንግዲህ አከራይ በዚህን ቀን ቡና አፈሉም። ለምን ተከራይ ግቢ ውስጥ ውላላ እና እኔም ምን ማለት ነው ተንኮሱ? አይ ቆይ ለነሱ እየነገርኩ እኮ ነው ልንገራቸው። ሌላ ምን ነው ወደ አንቺ መች መጣው? ሲጀመር እናንተም ዛሬ ቡና አልጠጣችሁማ? አልጠጣችሁማ። ሌላ ቀን ሰው ስራ ቦታ ውላል። ተከራይም ግቢን ጭር ሲል ምን ይታወቃል? በግም ይታረዳል ግቢ ውስጥ። መብታችን አይደል እንዴ? እሱ ልክ ነው። አይ ለጎረቤት ምናምን ማሰቡ ደግሞ አለ አለ አለ። እኔ ግርም የሚለኝ አንዳንድ ከራይ ለተከራይ የሚያስብ አለ፣ የሚያስብ ደግሞ አለ። ጭራሽ እሑድን ጠብቆ በግ የሚያርደው ግቢ ውስጥ። ኧረ እባክህ ለተከራይ ብሎ አይ ዝም ብሎ አይ ለተከራይ ሳይሆን ለማጓጓት። ኧረ እባክህ አንዳንድ ተከራይ ደግሞ አለ ያው ሰዓት ስለሌለው ዛሬ ወጥ ይሰራል የሳምንቱ። ኧረ እባክህ ዛሬ ሰርቶ ሳምንቱ ሙሉ ኧረ ይቀመጣል። ለምን አንዴ ይሰራሉ አይደል? መች ይቀመጣሉ? ስራ አይደለም የሚውሉት። እና እሱን እየቀነሱ እያሞቁ። አንተስ እንዴት ነው የምትሰራው? እስቲ የምትሰራ ብገኝ ነው መቻሌና ወዲያው ሰርተ ነው ያገኘው የምትበላ። እኔ በቃ እንደዛው አየር ላይ እንደውም ያንተ እኮ ነው አሪፍ ጤነኛ አመጋገብ። ስታገኝ ወዲያው ሰርተ የምትበላ እሱ ጥሩ ነው። ደግሞ ፋሚሊ ይሄኛውም ዩቲዩብ ማንካቲው የኛ ነው። አንድ ዩቲዩብ እንዳለን ሳይሆን ሁለት ነው ያለ ነው። ሰሞኑን ደግሞ ትንሽ እንግዲህ ደብሮኝ ነበር። ለምን ምን ሆንክ? አይ እንደዚሁ ደብሮኝ ነበር፣ ግን ደህና ነኝ። ደብሮኛል። አንዳንድ ሰው ግን ዝም ብሎ ክፉ ሰው አለ። ለምንድን ነው ግን ሰውን ምንም ሳታረግ የምትጠዩ ሰው አለ? ምንም ሳያረግሽ። ኧረ ለምን ምንም ሰው ምንም ሳያረግ እንዴት ነው የምትጠላው? አንዳንድ ሰው ምንም ሳታጠቢው ስሙን ሳታነሺው ይጠላል። እንደዚህ አይነት ሰዎች አሉ። ምንም ሳታጠፊ እና ተዩ ይውድ እንደዚህ አይነት ነገር አናወራ እና ፋሚሊያችን ያው እናንተ ጋር መደሰት ስለምንፈልግ በአጋጣሚ ይውድ ያጋጠመን ነገር ይውድ እንዴት ነው የምታሳልፉ እናንተ? አንቺስ እንዴት ነው የምታሳልፊው? ነው እሑድማ እያየኸኝ አይደል ተንኮስ ካንተ ጋር እየተጫወተ። ኧረ ካሜራ እዛ ጋር ስላለ ነው። መች ከኔ ጋር መች ተጫውታችሁ እንዴ? ኧረ በርኔን ዘግቼ ቡና ምናምን አልጠራህም እንዴ? ሲጠሩኝም ያው እንግዲህ አይ ተይው፣ እኔ ቡና ቁርስ የሌለው ነው የጠላው። ለምን ባጠጣ ይሻላል እንዴ? ለምን በባዶ አንጀቴ ቡናውን ሲጠጣበት ደግሞ እንዳልጎዳ ማልጠጣ ይሻላል። በጣም ብለህ መቅረት ነው አቤት። እኔ ምን ለመድኩ መሰለህ? እዛ ክፍለ ሀገር ቡና ሲጠጣ ቆሎ አለ፣ ቂጣ አለ፣ እንጀራ ቁርስ ይመጣል። በልተሃል ብሎ ሰው ይጠይቃል። ካልበላ የሆነ እንጀራም ቢሆን በኡርጎ በጎመንም የሆነ ነገር ቀምሰሽ ነው ቡና የምትጠጪው። እዛኛ ጋ እኔ እንደዛ መስሎኝ። ለምን አትገባም አንተ እዛ ሄደህ? እውነት እኮ ነው፣ ግን እርሻ ትቼ እዚህ መምጣቴ ራሱ እንዴ ከተማ ምን እሰራለሁ አሁን? አስበሽዋል? ብዙ ሰው የኔ ቢጣ ያለው እኮ ከተማ ፈልገ ነው ማለት ነው። እዚህ መጥቶ ይቸገራሉ። እዛ ደግሞ እርሻ አለ የራሴ የከለለሽ ራሱ ከሌላው ኮንትራትም ይሄ ግማሽም ወስደሽ መስራት ትችላለሽ። እኔ እዚህ መቸገር ራሱ ልግባ አይደል? እዛ ገጠር ልግባ አይደል? ስራ ሰርቼ እንዴ ስራ ካለ ቤት ካለ
ምን አስቸገረ እዚህ? እስቲ ሰው ነው አታልነውኝ እንዴ? እዛ ሰው አለ እንዴ? አይ እኛ ከተማ ሲባል እኮ ዝም ብለሽ በቃ ብር ከመሬት የሚገኝ እኔ አሁን እና ከእንግዲህ ማን እዚህ ጋር የምቤስታን ነው እና ከእንግዲህ እኔ ገጠር ሲመጣ ዝም ብዬ አንድ ወር እዚህ ሰርቼ አንድ በሬ ገዝቼ የሚልክ መስሎኝ የመጣው እንዳውም ለጎረቤት ራሱ ቃል ገብቼ መጣው። ኧረ እባክህ ልትገዛላቸው እንዳለ ሰው ብዙ ሸኙኝ መኪና እስከሚገባ ደስ ብላቸው። ኧረ እባክህ እንዴ! አዎ ሲመጣ በሆነ ሰው እኛ ጋር አንድ ልጅ አለ እሱ ጋር ደወልኩና ሁሉም በቃ ችግሩ አንዱ እንግዲህ ለሕክምና አንተ ጋር እመጣለሁ አለኝ። አንዱ ደግሞ እንግዲህ ይኸው የኔ በሬ ታሞ ተኝቷል በሬ ልጅ ነው አልኩት። ለእኔ ራሴ እኔ ማሳክማ አጥቼ እሱም በሬ ማሳክማ ምልክለት መስሎት አንተ እዚህ መተህ ከሰርክ ለሰው የምትሆን ራሱ ቀርቶ ማለት ነው። ኧረ አንተም ብሆንማ እዛው ሄጄ ነበር የምሰራ። አሁን እንዴት ነው የምትገባው? ብትገባ እሱ ነው አሁን ምን መሰለሽ ብዙ ሰው ፈርቶ እዚህ የቀረው ማለት ነው። ከተማ እርሻ እንደሚሻል ያውቃል። ግን እዛ ያለው ገጠር ያለው ደግሞ እንደ አንተ እርግማን አለ እንዴ ከተማ ሄደ መተ እዛ ይሻልም ይላሉ። እንዴት ተመልሰህ እንደዚህ ፕሌን ሲያልፍ ራሱ አይታይም ለኛ በሩቅ እቺ ጎፍ መስሎ ነው የሚታይ። እዚህ ስመጣ ግን ዝቅ ብሎ ነው የሚሄደው እንጂ ዝቅ ብሎ ነው የሚሄደው። እና ገጠር እንደዛ ነው ችግሩ መሄዱ ነው። አሁን የሚመሰለኝ ከሄድኩ ለምን መጣ ባዶ እጅ መጣ ነው የሚለው። ኧረ እስኪ ከሰማችሁ ገጠር ያላችሁ ሰዎች ሰው ከከተማ ሲመጣ በቃ ይዞ እዚህ ይሻላል ስራ እኛ እናርሳለን እናግዛለን እዚሁ ከኛ ጋር ስትሄድ ራሱ እኮ ከፋን ስራ ከኛ ጋር ብትሉ አሪፍ ነው። ተንጎል እየለመዳችሁ ወይ ከተማ ጥለ መጣ እዚህ ማብራት የሌለ ይሄ የሌለ ተለበኝነ የሌለ ቦታ መጣ እርግማን አለ ካንተ ይላሉ። እውነት በጣም ነው እንትን ግን እንደዛ ማለት አልነበረም። አዎ እንኳን በሰላም መጣ እዛ ሄደ ያልሆነልህ በቃ ፈጣሪ ላንተ እዚህ አዘጋጅቷል ማለት ነበረባቸው። እንደዛ ነው። ደግሞ ገጠር እኮ በጣም ነው ደስ የሚለው። በጣም ሁሉም ነገር አየሩ ራሱ ደስ ይላል። ናቹራሉን ነው የምታገኘው ምን አይደል? ሁሉንም ነገር ናቹራል ነገር ነው። ከየት ለመርኩ ባለፈው አንዱን ሰላም አልኩት በሩቅ። ኧረ እባክህ እውነት በእንግሊዝኛ ምን አልከው? ቀይ ነው ልጁ ፈረንጅ መስሎን ሰላም ነኝ አልኩት። በአማርኛ አቆም ልጁ ዝም ብሎ ነው ቀይ ሆነ። እኔ ቀይ ሰው እንግሊዝኛ መቼም ለመስሎኛል። ከዛ እንግዲህ ገጠር ስራ ይሰራል። በቃ በጣም ሀብታም ይሆናሉ እኮ ያለውን መሬት ተጠቅመው ቢሰሩ እና እንደዛ ነው። ቡና ይፈላል ቡና እኔም እያዛጋኝ ኧረ እባክህ ነት ቡና እንግዲህ ቡና ተወዷል። ተንኮስ የለም ቡና እኔ አንቺን ቀድሜ ባዛጋ ቡና ፈልገኝ ነው የለም እንዳትይኝ ብዬ ማዛጋቱ ወደ አንቺ ላኩታ። ግን እዚህ ግቢ አሁን እውነት እኔ አንድ ጥያቄ ልጠይቅሽ። እውነት እኔ ቤት ኪራይ ሲደርስ ትቸገራለሽ ወይስ ከኔ ብር ለመቀበል? ሁሌ ቤት ኪራይ ሲደርስ አይ ብሩን እፈልጋለሁ እንግዲህ ብሩን ስለኝ እንግዲህ ነው እና እንዴ ልታወጣጣኝ ነው? አይ ተቸግረሽ ነው ወይስ እንዴት ነው? አቁም ነገር አዎ እንዴ ወደ ለፈጣሪ እንደዛ ካላልኩ እስኪ እውነት ለሰው የምታስብ ከሆነ እዚች ጋር እቺ ባዶ አይደል? እዚህ ጋር ቤት ልስራ ነኝ እዚህ ጋር እዚህ መሬቱ ኧረ እባክህ ጎረቤት ነው እንዴ? ኧረ አይደለም እዛ ጋር እዛ አጥራጥሬ አሁን ገጠር ስትገቢ ሰው ጋር ስትገቢ ለራስሽ በብቻ ቤት ይሰሩልሻል። እዛ ቀረስ አባቴ እንደዛ ነው። እዛ አይቻልም። ከዛች ቤት ራሱ እንዳላስወጣ
አይ ጭራሽ እዚህ ቤት ትሰራለች። አይ ገጠር እንደዛ ነው። አሁን በምንድን ነው እሺ ስራ በደብስ የምትሰራው? ምን እንጨት ካዛ አስመጣለሁ። ሌላስ? ጎጆ ነው የሚሰራው። ጎጆ ቤት? ምርጥ ጎጆ ቤት። ተው እባክህ። አይቻለሁ ከተማ መሀል የሆነ ቦታ አይቻለሁ ከተማ መሀል። ኧረ እባክህ እኔ ስራ መስራት እኮ እፈልጋለሁ። አሁንም እኔ መጣው እዛ ታይም እኮ አሁን ሰው ጭኖ ነው ያለው አይደል? ሰው ጭኖ ነው። ሰው ጭኖ ነው። ይታያል እንዴ? ይታያል። አንዱ ይተኛል፣ አንዱ ተኝቶ መድረሱን አላወቀም። አንተ ደግሞ ውሸት ተጀመርክ። ይተኛል። እኔም በዚህ ልቤድኛ ሀሳብ መጣ። እንግዲህ ብር ላጠራቀምና በዜና ነው እኛ አካባቢ ደርስ ይዘላለሁ። ስፖንጅ እዚህ ወደ ላስሬ እንዳለ ጎዳ ወረዳ ትዘላለህ። ሲመጣ ይወስድ። አይ መውረጃ የለም እኛ ጋር ወርዳለሁ። እኛ ቤት ጋር የለም መውረጃ፣ ይርቃል ከኛ እና ምን ልታረግ? ዝም ብዬ ይዘላለሁ። ስፖንጁ ከስራ ዝሬ ወንዝ ላይ ወይ ዛፍ ላይ ይዘላለሁ። እኛ ፋሚሊ እቺኛው ማንካቲውም አንዱ ቆሮ ማንካለ ምንድን ነው አላችሁ ስለ ያው እንግዲህ እኔ እንጃ አልኩ። ለምን እንዴ አትነግረው? አይ አንቺ ለምን ለሰው ነገርሽ እናት ብዬ ማንካቲውም እንግዲህ 3 ሳምንት ውስጥ 10,000 ሰብስክራይብ ሊገባ 4 ሰው ነው የቀረው ይሄን ቪዲዮ ሲንሰራ። ዋናው ዩቲዩባችንም አለ እዩት። በቃ ዝም ብላችሁ አበረታቱን እውነት። እና ስለ ኮፒራይቱ አውርቻለሁ ነው ቦታ ከቲክታክ ላይ አውርቻለሁ። ከሱ ትሰማላችሁ ብዬ እንዳይደብራችሁ እኔ ዝም ብዬ እንድትቆዝሙ አልፈልግም። ተጫወቱ። እየተጫወትን ሰብስክራይብ ደግሞ ማድረግ እንዳረሱ በቃ አበረታቱን እውነት። እኛም ከእናንተ ማን አለ? እውነት ነው። እኛ የኢትዮጵያ ሰው ደግ ነው በጣም ከዳር እስከ ዳር። እኔ በኢትዮጵያዊነቴ አኮራኛል በጣም እንጂ ማን እንዳገር እንደ እናት ይባላል። አገር እናት ናት። አገር ባትኖር እኮ እኛም የለንም እኛም የለንም። አገር ባት ነው። እኔና አንቺ ራሱ እዚህ ቁጭ ብለን አናወራ እና በአገራችን መኩራት አለብን። ሁሌ ጊዜ አገራችን ሰላም ትሁንልን። እንግሊዘኛ አስለምዱኝ እንጂ ስለ አገራችን በደንብ ነው እንጂ የሚያወራ ለበረንጆቹ እውነት በቃ እነሱ ራሱ ያውቃሉ። ኢትዮጵያ ማለት እኔ ዘመን ላውጣ ኢትዮጵያ ላውጣው በቃ ከአፍሪካ አንደኛ የሆነች ሀገር ባለፈው አየሁት በቲቪ። እቺ ሀገር በጣም በቃ ምርጥ ሀገር ናት ኢትዮጵያ። አየሩ እኔ አሁን ፈረንጅ ሆኜ ከውጭ ብመጣ ኢትዮጵያን ግለጽ ብትይ እቺ ኢትዮጵያ ሀገር በጣም ቆንጆ ሀገር ናት። አየሯ ራሱ ሰዋ ምቹ፣ ህዝቡ ራሱ ምቹ። በእንግሊዘኛ ነው የሚያወራው እንግዲህ ሲመጣ እዛው ሲመጣ ለሚሰራ ሰው ለሚተውን እውነታው እና ከአፍሪካ ደግሞ አንደኛ የሆነች ሀገር ነው ያለን እኮ። እንኮራለን እንግዲህ ኢትዮጵያ በመወለዳችን በጣም ፈጣሪ ተመስገን። እና ሰብስክራይቡን እንዳረሰው እንግዲህ እሊዳኔ አረ ለምን አትጫወትም? ለምን ቤት ገብቼ ራበኝ። ቤት ገብቼ የሆነ ነገር ልስራ እንዴ? ገና ነው የምሰራ ደግሞ። አረ ለምን እንጫወት? ተቀመጥ። ዛሬ ራሱ ጠርቼክ ደግሞ ወደ ቤት ትቸኩላለህ? አይ ምግብ እኔ ካልበላው እንትን ስለሚለኝ እኮ ነው። አንተ የሆነ ነገር መብላት ስጪኝ ማለት ስትፈልግ ነው? አዎ። አረ በእናትህ ተው እንዴ፣ ትንሽ እንጫወት እንጂ። አይ ራበኝ፣ በቃ እኔ ልሂድ ልተኛ። ራበኝ እውነት ልሂድ በቃ። አረ ቁጭ በል። ወይ ላምጣልህ?
ከበላው እኮ ጫውታ ራሱ ይመጣኛል። ሳልበላው የምንጫውታ ነው ወደ እየረበሸኝ። አይዞህ በቃ ትንሽ እንጫወትና ይጫመጣል። ትንሽ እንብላና ብዙ እንጫወት። አይ ይቻላል። ካብሽ ከወጣማ በቃ አይ በቃ እየበላን ራሱ ብናወራ እኔ ቆሎ ላምጣልህ። ቆሎ እኔ ቆሎ ምን ያደርግልኛል? እና ምንድነው ቤቴ ውስጥ ራሱ ቆሎ በቆሎ አይደል? አንድ ፍሬ ራሱ የለም። ጨረስኩ። እሺ ዳምጣልኝ። አረ ጨረስኩ። ቆሎ ምን ያደርግልኛል? እኔ እንጀራ በጣም እወዳለሁ። እንደ ጉድ ነው የምወደው እንጀራ። እንደ ጉድ አንተ አትሄድም ማለት ነው ውጭ ሀገር? አረ ምን እንጀራ የምትወድ ከሆነ እዚሁ ነው። ለምን እዚህ መጥቼ የበላው መልሳለሁ። ከዛ ወይ አንተ በቃ እሺ ምግቡ እንብላ። እውነት በእናትሽ እስኪ ዛሬ እንደ ልቤ ልብላ፣ ጠግቤ ልብላ እስኪ ዛሬ። ሁሌ በመሶቡ ላምጣልህ ታዲያ? እውነት ጠግቤ ልብላ እስኪ ዝም ብለሽ ምግቡ ይምጣና። ኧረ እባክህ ዝም ብለሽ ወጥ። እኔ ለሳምንቱ ነው ያዘጋጀው፣ በአንድ ቀን ልጨርስ። ቀልደኛ። እውነት እኔ ጠግቤ መብላት ነው አማሪ። ላምጣልሽ እስከዚህ ወደዚህ እስከሚደርስ መብላት ይበላሉ እንጂ ጥጋብ እኮ እንደዚህም ከጠገብክ ጥሩ አይደለም እኮ። በመጠኑ ነው እንጂ የምትበላው። እሱ ሁሌ ሲሆን ነው። እኔ ዛሬ ብቻ በደንብ ጠግቤ መብላት። ዛሬ ራሱ እንዴ ቢገልህስ በስቶብኝ። እሱም ልክ ነው። የማላውቀው ነገር ግን ለራት አደራሽ። አሁን ይቅርና ለራት ይሻላል። ትበላለህ በቃ። እንዴት ቤት ሰራሽ? እኔ እንዴ ሰርቼ ጥሬ ግሬ እንደ ቀልድ የሚመጣ መሰለ? እንዳንተ ቁጭ ብዬ 24 ሰዓት ሙሉ የሚመጣ ይመስልሃል? ኧረ እኔም እንቅስቃሴ ጀምሬያለሁ። ምንድን ነው የጀመርከው? አይ በሀሳብ ስራ መስራት እያዘብኩ። አንተ ደግሞ ሁሌ እንዳሰብክ። ማሳብ ብቻ ምን ያደርጋል? መስራት ነው እንጂ በተግባር ማሳየት እንዴ ምንድነው? ምን እንግዲህ እኔ ነው በቃ። እውነት ተቻው በቃ እሄዳለሁ። በቃ እሄዳለሁ። የት ነው የምትሄደው? ኧረ ቤት እገባለሁ። እንዴ ቤት እገባለሁ። ኧረ ና ልጁ ና ፋሚሊ። ይሄው እንዳያችሁት እዚህ ጥሎኝ ሄዷል። እኔም ልሄድ ስለሆነ እንደዚህ ሌላ ጨዋታ ደግሞ እናመጣለን። ባይ እንመለሳለን። ሰብስክራይብ ማድረግ ደግሞ እንዳረሱ